ምንድነው ምን ተጀምሮ ነው ማለት ምንድነው ይሄ ይቻላል እንደዚህ ይቻላል ወይኔ ወይኔ ከነዚህ ሰዎች ጋር ታጋጥማቸው እኔ እንደ ሐሳብ ከነዚህ ሰዎች ጋር ታጋጥማቸው በዚህ ሰዓት በዓለማችን ላይ አንድ ተጫዋች አይበልጡም ኦሊሴን አንድ ተጫዋች ኦሊሴን የሚበልጥ ተጫዋች ልጠራልኝ አትችልም አይኔን አልክደው ሊያገባ ይችላል ኬሊያን ምባፔ ሃላንድ ሊያገባ ይችላል ማንም ሊያገባ ይችላል ማንም እንደፈለገ መቶ ለምን ያገባ ኦሊሴን ማንም አይበልጥም ኦሊሴ ሜዳው ውስጥ ትክክለኛ ስራ አይደለም የሚሰራው እንዴ አሲስቱ ምን አይነት አሲስት ነው እሺ ቆይ እንዴት ነው ሰው የተከደነ እግር ውስጥ እንዴት ነው ምን ማለት ነው ምንድነው ሲሰራ ይና አረ ኦሊሴ ልክ አይደለም ፈረስተቾቹ ምንድናቸው አረ በኢየሱስ ክርስቶስ ምንድነው የሚሰራው እኔ ስለ ኦሊሴ ምን ላወራ እኔ አንተ ሲጨንቅ እሺ ቆይ ኦፓሜካኖና ሳሊባ እሺ ቆይ ምን አድርገህ ነው የምታሳልፍ እነሱን አልፈህ ስትመጣ ማይክ ሚኛል የሚባል ትንሽ እኮ በቃ ከፈረንሳይ እኮ ትንሽ ክፍተት ያለው እኮ ኩንዴ ጋር ነው በቃ በኩንዴ ነው እድል ያለ መሞከር የምትችለው አሊ የምትባለው ሰውዬ ደግሞ ቺል ጋር እናቴን ይመችሽ ስዊድን አሊ መጀመሪያ ቢያስገባት ኢላንጋን ታግዘው ነበር የምረኔ ተመችታኛች በጣም ያዝናናች ኩንዴ እኮ ተቀየረ እሷ ስትገባ አረ አይችሉም ብለው ማለት ይመቻቸው ግን እንደው ስዊድን ጎበዝ ናቸው እንዴ ከዚህ በላይ ራሱ አለመግባቱ አረ በፈጣሪ ምን ላውራኒ ግራ ገባ ይሄ ኤአይ ነው ከሰጠው አይስትም ስንት ሰው ስትይዛለ በኢየሱስ የ2026 የወርልድ ካፕ አሸናፊ ይሄ ድምጽ ኦን ሊሆን ይሄ ድምጽ ደግማችሁ ትሰሙታላችሁ ምን አይነት ቡድን ናችሁ የቱ ጋር ነው ክፍተታችሁ የቱ ጋር ነው እማችሉት የቱ ጋር ነው አጥቂያችሁ ነው መሃላችሁ ነው ተከላካዩ ነው በረኛው መመሽነክቱ ምን በወጣው ቤት በኩል ይነካል ተውትና እሱ ምንድን የቱ ጋር ነው ምባፔ ኦሊሴ አረበለ የሁለቱ ደግሞ ይለያል ምባፔ አይምሪ ሆኗል የኦሊሴ ደግሞ ጭራሽ ይለያል ኦሊሴ ዛሬ ምን አይነት ፐርፎርማንስ አረበ ኢየሱስ በቃ የተለየ ፐርፎርማንስ ደግሞ ማለት ነው ሳሊባ ምን እንዴት ነው የሚያረግቁ ያንተ ምን ነው አላቅህም የታቀሃለው ምናምን አብራችሁ ዋንጫ እንዳልበላችሁ አብራችሁ እንደዛ እንዳላላችሁ ጉኪሪሽ እንደዛ መታቆሰቁ ማንንም ብለን የምታስበው ቆይ አንተ እንዴ ተጫወትክበት እኮ ልጁ ላይ አስሩት አስቆም ሲያስጠላ በማረም ታዝብያለሁ ልትመጣታለ ደግሞ አሁን ቀልዱን ምናምን ተው የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማን አባቱ ነው ዋንጫ ሊነጥቃት የሚችለው ማለቡ ያበጠ ቡድን አለ በግልጽ መነጋገር አለብን ግምታችሁን አስቀምጡልኝ ከፈረንሳይ ማን ዋንጫ ሊቀማት ይችላል እኔን ከጠየቃችሁ ግን እኔ መገመተው የለም ከንቀጣት ያክል ነው ምን ይወል እነዚህ ልቢስ ናቸው ልቢስ በቃ ሰይጣን ናቸው ማንዬ እንዴ ኤምባፔን ስትይዙ ኦሊሴን ስትይዙ ዴምቤሌን ስትይዙ ዱቤ ስትይዙ ባርጆ እንዴት ይሆናል አይሆንም አንተ ቸርኪ እኮ ተቀየሮ የሚገባበት ቤት ነው አንተ እነማቴ ተቀየሩ እኮ እየገቡ ነው እዚህ ቤት ላይ ምንድነው የምትሉን ማለት ይሄ ራሱ ፌር አይደለም ውድድሩ በእውነት ነው ምላችሁ እንዴት ነው ይሄ እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ በቃ አሁን እኔ ማን ይበላው እንትና ይበላው ማለቱን ተተን ኳሱን ለድምቀቱ እንጂ ነገር ወቅቶለታል ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደናደሩ እንዴ ማን ፈረንሳይ ስዊድን ላይ ተደበረችባት ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን ግን ፈረንሳይ ማትቸገረው ማኑ ከቦክስ ውጪ ራሱ ታስጨንቃለች ነው ምልገባለ አረላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን ገባርለ ችግር ውስጥ ነው ያለው ነው ምል በቃ አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀው ያልፋሉ ማን ነው እስካሁን ጀርመን ፔናልቲ ይሸነፋል ብለ የሚያስብ ገባር ኳስ ምታኮነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበር ከትላንት ጀምሮ አሁን ፓራጓይ ተዝናናበታለች ከዛ ላይ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት እሱም አጫውቷት ይገረፋል ማለት ገባ ማይገረፍ ቡድን የለም በፈረንሳይ ዘንድሮ ወረላሽ ኤምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት እኔ ነገራቸዋለሁ ማለት ጎልደን ቡት ኤምባፔ ነው ይበላው በቃ ስለ ወርልድ ካፕ ኤምባፔ ሌላ ሌቭል ነው ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት ገባ ዲክታተሩ
ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል። ምንም ነገር እንዴ ኧረ ጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ምንድነው በ4 ዓመት አንዴ ነው ሪቻርጅ የምትደረገው። ወይኔ ስዊድኖች እንዴት እንዳሳዘኑኝ ዮከሬዝ እንዴት እንዳሳዘነኝ። ኧረ አንገላቷቸው እኮ ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬን ያደርጉባቸው። ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ እንዴ ትምጣ መሰለኝ ሲሆይ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጥ አይቀርም ይሮጣል ነው ምልክ። እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰች በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ? ገባሽ አይደል ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥ እናዘጋጅላለን። አለቀለም ፈረንሳይ ስዊድን ላይ ተደበረችባት በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን ግን ፈረንሳይ ማትቸገረው ከቦክስ ውጪ ራሱ ታስጨንቃለች ነው የምልህ። ገባህ አይደለ? ኧረ ላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን። ገባህ አይደለ? ችግር ውስጥ ነው ያለው ነው የምልህ። በቃ አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀው ያልፋሉ። ማን ነው እስቲ አሁን ጀርመን ፔናልቲ ይሸነፋል ብለህ የሚያስብ? ገባህ? ኳስ የምታውቀው ረጅም ጊዜ ካየ ጀርመን ፔናልቲ አትሸነፍም ነበረ ከትላንት ጀምሮ። አሁን ፓራጓይን ተዝናናበታለች። ከዛ ላይ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት። እሱም አጫውቷት ይገረፋል ገባ? ማይገረፍ ቡድን የለም በፈረንሳይ ዘንድሮ። ወረላሽ እምባፔ ሌላ 2 ጎል 6 ከሜሲ እኩል እኔ ነግራቸዋለሁ ጎልደን ቡት እምባፔ ነው የሚበላው። በቃ ስለ ወርልድ ካፕ እምባፔ ሌላ ሌቭል ነው። ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት። ገባ ዲክታተሩ ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል። ምንም ነገር እንዴ ኧረ ጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ምንድነው በ4 ዓመት አንዴ ነው ሪቻርጅ የምትደረገው። ወይኔ ስዊድኖች እንዴት እንዳሳዘኑኝ ዮከሬዝ እንዴት እንዳሳዘነኝ። ኧረ አንገላቷቸው እኮ ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬን ያደርጉባቸው። ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ እንዴ ትምጣ መሰለኝ ሲሆይ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጥ አይቀርም ይሮጣል ነው ምልክ። እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰች በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ? ገባሽ አይደል ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥ እናዘጋጅላለን። አለቀለም ፍራንስ 3-0 ስዊድን አሸንፏል። ወይኔ ቋጠሮ አልተሳካም። ወይኔ ኤምባፔ ማገባ ሜሲ ላይ ደረሰበት። 6 ጎል ደርሷል ኪሊያን ኤምባፔ። ትናንትና ጀርመን በፓራጓይ ተጣለች። ለምንድን ነው ስዊድን የሆነ ነገር የማፈጥሩ? እነሱን የተሻገቢ ሞራል ኧረ ጊዮኬሬሽን ዘርሮት ነው ኤምባፔ ያገባው። ግን ምንም የጊዮኬሬሽ ምናምን ጥፋ ተከላካይ ነው እንጂ እዛ ቦታ ላይ መገኘት የነበረበት ጊዮኬሬሽ ነው ኤምባፔን የሚከላከለው። ሌላኛው ጤነኛ ያልሆነው ተጫዋች ይሄ ነው ማይክል ኦሊሴ። እንዲህ እያሽከረከረ ነው በቃ ኳሱን እንኩ ፍትፍት በሎጬ በምን ኤምባፔ ላገባቸው ሁሉም ጎሎች ይሄ ነው መሰለኝ። ዛሬ ራሱ ሁለቱንም ኤምባፔ ያገባው ጎል ይሄ ነው አሲስት የሰጠው። ፍራንስ ከባድ ነው። ቸርኪን ግን እድል እየሰጠው አይደለም። እኔ እንዴትም አድርገህ እድል ስጠልኝ አውቃለሁ ቲሙ በጣም የረቀቀ ነው፣ ግን ፍራንስ አሁንም ይቋጠርበታል። የትም አባቱ አይደርስም። ኪሊያን ኤምባፔ በዓለም ዋንጫው የምንጊዜውም ከፍተኛ ጎል አስቆጣሪ በሁለተኛ ደረጃነት ከሜሲ 1 ጎል በማነስ 18 ጎል በማስቆጠር ሁለተኛ ደረጃ ላይ ተቀምጧል። እንዲሁም ደግሞ በዚህኛው ዓለም ዋንጫ ላይ ከሊዮኔል ሜሲ እኩል 6 ጎል በማስቆጠር የጎልደን ቡት ፉክክሩን በእኩልነት ከሊዮኔል ሜሲ ጋር እየመራ ይገኛል። ሌላኛው ደግሞ ማይክል ኦሊሴ ነው። በዚህ ዓመት 32 አሲስቶችን ለክለቡና ለብሔራዊ ቡድኑ ማድረግ ችሏል። እንግዲህ የማይታመን ነው። 32 አሲስት በጣም ከባድ ነው። ዛሬ 2 አሲስት ማድረግ ችሏል። በዓለም ዋንጫው ከፍተኛ አሲስት አድራጊ በ5 አሲስት ኦሊሴ እየመራ ይገኛል። ጎል ማስቆጠር ዛሬ ይገባው ነበር ብዬ አስባለሁ። ምክንያቱም ከፈጠራቸው እድልና ከሞከራቸው ሙከራዎች አንጻር የፈረንሳይ ቀጣይ ተጋጣሚ ፓራጓይ እንግዲህ ፍራንስ እንደተጠበቀችው ደምቃ አምሽታለች በኪሊያን ኤምባፔና ማይክል ኦሊሴ ዛሬ ለኔ የጨዋታው ምርጥ ማይክል ኦሊሴ ነው። እንግዲህ 5ኛ አሲስቱ ማድረግ ችሏል።
ኪሊያን ምባፔ ደግሞ ከሊዮኔል ሜሲ ጋር የዓለም ዋንጫን ኮከብ ግብ አስቆጣሪነት እንግዲህ በ6 ጎል ተጋርቷል። ዛሬ ስዊድን ላይ 2 ጎሎችን ማስቆጠር ችሏል። ማይክል ኦሊሴ ደግሞ ዛሬ 5ኛ አሲስቱን በማድረግ የጨዋታው ኮከብ ለኔ ኦሊሴ ነበር። ፍራንስ ግን ትለያለች። እኔ ያው ካሉ ሀገራት ፍራንስ ነው ለዓለም ዋንጫው ለፍጻሜው ትደርሳለች ብዬ የምጠብቀው። የእናንተን ግምታችሁን አስቀምጡ። ይመቻችሁ ቤተሰብ።